ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰሎ የከበረ ገናና ነውና፣ ሴቶቹም ወንዶቹም ወደ ግዝት እንዳይገቡ መስማትን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ካልከለከለው በዚህ ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል፣ ስጋውን ደሙን መቀበል የማይቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደግሞ እንደተቀበለ ይሆንለታል ይደረግልኛል ማለት ቢሰማ የእመቤታችን ቃል ኪዳን ታምሯን የሚንቁ ግን ወደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር የማይቆጠሩም በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ። ርዕሰ ሊቃነ ጳጳሳት በሚሆኑ በአባ ማትያስ በብፁዕ ሊቀ ጳጳሳችን በአባ ቴዎፍሎስ ስልጣን ፈጽሞ የተወገዙ የተለዩ የሆኑ እኛም የነሱ ስልጣን ይዘናልና ወልድ በጌትነት እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ ወር ሰንበት የማያከብሩ ስለዚህ በማይፈታ ጽኑ ስልጣን ፈጽመን አወገዝ። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። አይኖ ዘተገ ድንግልም ቤተ ክህነቱን መድኃኔዓለም ኮነ ለመዝጌኪ ክርስቶስ እሰግድ ለታምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከር እሰግድ ለኪ እሰግድ ለኪ ሦስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ተቀዳቅሎ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ። ወደ ዮሐንስ አፈወርቅ ቅዱሳን እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብር ደመና ተጭኖ መጥቶ ማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ።
እኔ ለምእመናን ወንጌል የማስተምርለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነቱን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ በደላችንን ይቅር ይለን ዘንድ ለምኝልን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እግዚአብሔር የመላእክት አለቃ ገብርኤልን ሄደህ ለጽዮን ልጅ ለድንግል የእግዚአብሔር የባሕርይ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል፣ ይኸውም ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ድዳዎች የሚናገሩበት፣ ዕውራን የሚያዩበት፣ ሙታን የሚነሱበት፣ ለምጻሞች የሚነጹበት፣ አንካሳንም የሚሄዱበት፣ በጨለማ ውስጥ የሚኖሩ ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ ጌታ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመረውትን ቸርነት ፈጸምኩ፣ የወይን ግንድ ይቆረጣል ይሞታል አለ። ወይራም ከበለስ ጋር ይተከላል፣ መስቀል ይተከላል፣ ቅጥሮችም ይቀጠራሉ፣ ምግባር ከሃይማኖት ጋር ይሰራል። የኤሌፍና የሌሜ ወገን ይነግሳል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ከአንቺ ጋር ነውና ደስ ያለሽ ድንግል ሆይ ደስ ይበልሽ በላት አለው። ለዘላለሙ ነፍሱ የሚኖረው እነሆ ትጸንሻለሽ፣ ለዘላለሙ ነፍሱ የሚኖረውን እነሆ ትጸንሻለሽ። መልአኩ ገብርኤልም ይህን ሰምቶ ሰገደ። ልብሱንም በላዩ ይዞ መስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትህና መውጣትም በፍቅር አንድነት ይሁን አለው። ዘካርያስን ረግመ አንደበቱ እንዳሰር እሷን አታሳዝናት፣ ደስ አሰኛት እንጂ አለው። ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያለው ይህ የምሰማው ምንድን ነው ይሉ ነበረ። የተደረገበትንም ቦታ አላወቁም ነበር። ገብርኤልም እሑድ ቀን በ3 ሰዓት እመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገድና እጅ እየነሳ አበሰራት። የእውነተኛ ንጉሥ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባል አላት። አንቺም ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የመልአኩ ገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበለዋል? እንዴትስ መቀበል ይቻላል? እንጃ አለችው። እንዴትስ መቀበል ይቻላል? እንጃ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ይህም ከአንቺ የሚወለደው ጽኑ ከሃሊ ነው። ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል አላት። እመቤታችንም የሁሉ ጌታ ገረዱ እነሆ አለው፣ እንደ ቃል ይሁንልኝ ይደረግልኝ አለችው። ያም መልአክ ከእሷ ዘንድ ሄዶ ተሰወረ። አካላዊ ቃልም በማኅፀኗ አደረ። በዚያም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመናዋ ክብሯ አማላጅነቷ ለዘላለሙ ጸንቶ ይኑር አሜን።